የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ፍቅርተ ክንፍ የሌለው አሞራ ቀንድ የሌለው አውራ እንደሚሉት ሆናለች። የውርስ ቤቷን ለመረከብ ማስረጃዋ ከጇ ተሰርቋል። ቤቱንም ለፈለጉ ጉዳይ ለማከራየት እንኳን ፍቃድ የጠየቃት የለም። ባለፈው ክፍል እንደሰማችሁት ልታረግ የቻለችው ነገር ፍሬዘር ያቆመችውን መደርደሪያ ማፈራረስ ብቻ ነው። የአባቷ ቤት አስኳልም ሰላም ያለው አይመስልም። ዮናስና ትምህርት አሁንም አልተገናኙም። ለቅሶ ልደርስ የመጣችው አንጓችም የሚያስወልድ መድኃኒት 500 ብር ግዢ ተብላ ገንዘቡን እየተማጸነች ናት። ባለቤቷ ደምለው ደግሞ ከወረታው ጋር ፍቅር አምባ ላይ ጸብ ጀምሯል። ክፍል 51 በዚህ ሁኔታ ነው የሚቀጥለው። ሻዩን እየጠጣሽ ጠጣል። መቼ ነው እሱ ታዲያ የምጠጪው? ገና ማስለሽ ከስኳሩ ሳታዋጁ ቀዘቀዝ አይደል እንዴ? የሰራሽው ነገር ግን ፍጹም ልክ አልነበረም። ልክ አይደለሽም ነው ያልከኝ? በቃ ታዲያስ እና ምን ማድረግ ነበረብኝ? እና ምን ልትለይ ነው? ረጋ በይ ፍቅርተ። አያያ ስንት ቅዱስ መጽሐፍትን ያነበበበትና ለኔም ያስረዳበት ቦታ እንደማንኛውም ተራ ቦታ ልቅላቂ መድፊያ ሲሆን እያየው ዝም ማለት ነበረብኝ? ረጋ በይ አልኩሽ እኮ ንገረኛ። ካልጠፋ ቦታ የአያቴን ማረፊያ ያረቂ መደርደሪያ ሲያደርጉት እያየው ምን ማድረግ ነበረብኝ? እና አሁን ያደረግሽውስ ነገር ይሄን ከመሆን ያስቀረዋል? በቀለ ያንን ሁሉ ነገር እንዲያደርግሽ ማፈራረስሽና ማነካከትሽ ሴትዮዋን ለባሰ እልክ ከማብቃት አልፎ የፈራሽው ነገር እንዳይሆን ከማድረግ የሚያደርገው ይመስልሻል? አላቅም። በቀለ ምን እንዳደረኩና እንዳላደረኩ ምን ማድረግ እንደነበረብኝና እንዳልነበረብኝ ሁሉ አላቀው። ግን ያያያ ማረፊያ እንዲያሆኑ ሳይው የዳዊት መድገሚያው ልቅላቂ መድፊያ መሆኑን ሳስብ ከቁጥጥር ውጭ አደረገኝ። እሱ ብቻ ነው የማውቀው። ግራ የገባው ነገር ነው። ከጤና አዳም ስመጣ አንዳች ነገር ማድረግ እንደምችል እርግጠኛ ነኝ። አሁንም ፍጹም እርግጠኛ ሆኜ አልሆንም በቀለ። እንዴ እርግጠኝነቴ ወደ ፍርሃት እየተለወጠ ነው በቀለ። ሁሉም ነገር እያበቃለት ነው። እባክሽን ፍቅርተ፣ ሰው ያይሽ ነው። ዝም በይ። የምናፍቀው ዓለም ሁሉ እየከዳኝ፣ ተስፋዬ ሁሉ ጨርሶ እየራቀኝ። እመኚኝ ፍቅርተ፣ እመኚኝ። አንቺ የምትናፍቀው ዓለም ለዘላለሙ አይከዳሽም። አሁንም ገና ብዙ ተስፋ አለሽ። እስቲ ምን አለበት ካልጠፋ ቤት አያያ ቤት ላይ ሙጭጭ ባትል ምን ነበረበት? እስኪ ያልኳትን ሁሉ እሺ ብላ ሌላ ቤት ትፈልግ ነው። ምክንያቱም ቡና ቤት መሆን የዚያ ቤት ዕጣ ፈንታ ስለሆነ በቀለ። አሁና እንዴ አይደለም ያለችሽ? የ3 ወር ቀርቶ የ3 ዓመት ኪራይ ብትከፊልኝም ይሄንን ቤት ቡና ቤት የማድረግ ሐሳቤን አልተውም አልነበረም ያለችሽ? አሁን እንደዛ ነው ያለች። እንዴ ሌል የሚችለው ቡና ቤት ነው የዛ ቤት ዕጣ እንደሆነ አምኖ ያንን ህልሙን እውን ለማድረግ የሚጠር
ሰው ብቻ ነው እኮ። ማን ነው እሱ? ያከይሲ በቀለ የአባባን ቅድስና የማቆሸሽ ራዕይ ይዞ ያንን ለማሳካት የሚሮጠው ያ ሰው ማን ነው? አላውቀውም። በቀለ አሁን አንዳች ነገር ሳትይዝ ይህን ነገር አልነገርከኝም። የሆነ ነገር ሳይሸት ደፍረህ እንዲህ አላልከኝም። አንዳች ነገር እየሸተተኝ ነው። ነገር ግን እርግጠኛ ሳልሆን ደግሞ መላምት ነግሬ ላደናግርሽ አልፈልግም። ግድ የለህም በቀለ። ጥርጣሬህን በመስማት ብቻ ስለማልደናገር ንገረኝና ልወቀው። አይሆንም ፍቅርተ፣ ነገሩ አንቺ የምታስቢውን ያክል ቀላል ስላልሆነ የተጨበጠ ነገር ሳልይዝና ፍጹም እርግጠኛ ሳልሆን አልነግርሽም። አንተም ገሸሽ አልከኝ በቀለ። ገሸሽ አልልሽም ፍቅርተ፣ እመኚኝ። የምፈልገው እርግጠኛነት ላይ በቅርቡ ደርሳለሁ። ያኔ ሁሉም ነገር ግልጽ አድርጌ እነግርሻለሁ። ይሁን ብለህ ካመንክ እንግዲህ ምን ማድረግ እችላለሁ? ይልቅ አሁን ቤቱን ማስጣት ስለምንችልበት መንገድ እንምከር። አልችልም እንዴ ፍቅርተ፣ ምን? አዎ ቢያንስ ለጊዜው ምንም ማድረግ አልፈልግም። ለምን? ለጊዜው አቅም የለኝም። ማረፍ እፈልጋለሁ። ማረፍና ማልቀስ። ፍቅርተ፣ አሁን በቀለ የሰው ግምት ፈርቼ ያዋጥኩትን በይ ካልፈሰስኩ እያለ እያስቸገረኝ ነው። በፍጹም ፍቅርተ፣ ፍጹም ማልቀስ የለብሽም። አለቅሳለሁ። ደግሞ ሳንዲት የኔ ቢጤ ምስኪን ከማልቀስ በላይ ምን አቅም አላትና ምን ማድረግ እችላለሁ? በጣም ብዙ ፍቅርተ፣ ብዙ ነገር ማድረግ ትቻለሽ። ብዙ። ያንን ማድረግ እንድችል ግን ጥቂት ማረፍ ስለሚያስፈልገኝ ከዚህ ቦታ ውሰደኝ። ጥሩ ጥሩ። ሂሳብ ክፍለን እንውጣና አባትሽ ወዳዘጋጀልሽ ቤት ግቢና እረፍት አድርጊ። አላደርገው። ከእንግዲህ ያ ቤት ስቃይ እንጂ እረፍት ስለማይሰጠኝ እዛ ቤት ገብቻለሁ። ታዲያ የት ትሄጃለሽ ፍቅርተ? እኔንም አባትሽ አጓጉል ተከታተልከኝ ብለው ከቤት አባረውኛል። ሌላ ቦታ ወስደህ ልታሳርፈኝ አትችልም? ሌላ እችላለሁ። አንቺን ቅርማ ያሰኘሽ ከሆነ ጓደኛዬ ቤት ጠብቅልኝ ብሎ ዘመድ ጥየቃ ስለሄደ እሱ ቤት ወስጄ ላሳርፍሽ እችላለሁ። እንግዲያው ውሰደኝ፣ ቅር አይለኝም። ገብቼ ልረፍና ኋላ ላይ ዳምጥ ያለበትን ቦታ ታሳየኛለህ። ለምን? ምን እንዲያደርግልሽ? እሱ እምነቴን እንዲመልስልኝ እጠይቀዋለሁ። የጣልኩብህን አደራ አፍርሰህ ለምን ከዳኸኝ ይለዋል። ወይ እናቴ፣ ይሄ ጉንፋን አሁንም አልተሻለሽ እንዴ? ኧረ ምን ይሻለኛል አክስትዬ፣ እዚህ መንገዱ ላይ እኮ የጣሉት ቆሻሻ ሸቶኝ ነው። እሱማ ሀገሩን ሁላ እንዲሁ ሊጨርስ ነው። በይ እስቲ አሁን የጠየቅኩሽን ነገር ንገሪኝ እንጂ አንቺዬ። እንዴ እማዬ ደግሞ ቆይ ምን ብላ ነው እሱ የምትነግርሽ? እንዴ የጠየቅኩሽን ገንዘብ የፈለኩት ለዚህ ጉዳይ ነው ብላ ነው። ሌላማ ምን ትነግረው ይኖረዋል? ቆይ እስኪ ልትነግርሽ ካልፈለገችስ? እስኪ አንቺ ዝም በይ። የምን ነጠር ነው እሱ? ስምኝማ አንጓቼ። አቤት አክስትዋ። ይሄን ያህል ገንዘብ ያስፈለገሽ ለምኑ ነው? እኔ አክስቴ እንደው አይድሊ። ኧረ በእናትሽ አታስጨንቂያት እማዬ። እንዴ ዝም በይ አልኩሽ እኮ አይደለም እንዴ? ምን ትላለች እቺ? በሉ እስቲ አንጓቼ ንገሪኝ ጎሽ። እኔ አክስቴ እንደው ያላመልሽ ተጨከንሽብኝ። ፍራንካውን አትስጭኝ፣ ለምን እንደፈለግኩት ታልነገርሽኝ ብለሽ አታስጨንቂኝ። እንደው እንኮፎ እኔ ገንዘቡን እኮ ያልሆነ ቦታ ወስደሽ የዘራፊ ሲሳይ እንዳታደርጊው። ወዲህኛ የፈለግሽውን ነገር ቀለል ባለ ዋጋ ብናገኝልሽ እንደው ብዬ እንጂ እኔ እኮ ለሌላ አይደለም። ግድ የለሽም አክስትዬ፣ አታስቢ። ተሚታመን ሰው ነው የተዋዋልኩት። በይ እንግዲህ በእጅ ያለልታ አልሽ እንዳሻሽ። ኋላ ተመኝታዬ ስነሳ ቆጥሬ እሰጥሻለሁ። ብራው ድሮንስ ቢሆን እኮ መጨከን የት የምታውቂበትን ነው። እግዚአብሔር ይስጥልኝ። እሱ አንድዬ በጎደለው ይምላልሽ አክስት። እንዴ ኧረ ተነሽ እንጂ አንቺዬ። ደግም አይደል አንጓጭ። እንዴ ምን ይሁን ብለሽ ነው እንዴ? አልጋ ስር። ኧረ ተነሽ ወደቅሽ። በይ ተነሽ፣ አያስፈልግም። ኃይለ አምሮቴ ጭንቀቴን ብታውቂልኝ።
ህመሜን ብታይልኝ እንዴ! ኧረ በፈጠረሽ ተነሽ አልኩሽ አይደለም እንዴ? ወይ ጉድ! ኧረ በእናትሽ ተነሽ ተነሽ ተነሽ። አይዞሽ እናቴ። ጭራሽ ብላ ብላ ታለቅሳለች እንዴ? ከጭንቅ መገላገሌን ያስለቀሰኝ እንደው አንቺ ባትኖሪኝ ምን ይውጣኝ? ማንስ ዘንድ ሸሸግ ነበር። እሺ በይ አታልቅሽ። ያለቅሱበት ዘመድ ማግኘት እኮ መታደል ነው። አንቺ እንደኔ ታለቅስበት ያጣች ስንቷን በዋን ሜዳ ላይ ረሽታው ቀርታለች። አይዞሽ አይዞሽ እኔ እናት። እንዴ ኋላ ለችግርሽ ካልደረስኩልሽ ስጋነቴስ አክስትነቴስ ምኑ ላይ ነው? ወይ ጊዜ እስቲ ለ500 ብር ስጦታ የ5000 ብርማ አንጓች ሙች ጅል ነሽ እንዴ! ከሰርሽ እንጂ ምንም እኮ አላተረፍሽም። ያልተነካ ግልግል ያውቃል። ለተቀማጭ ሰማይ ቅርቡ ነው አሉ። በእኔ የደረሰው ባይደርስብሽ ነው ለአምሮቴ። እስኪ ስልኩን አንሺው አንቺ። ቆይ ማየ ቆይ አላነሳውም። ያ ለምንድን ነው እሱም አታነሺው? ያቺ ሰላቢ መሆን አለባት። ቅድም ደውላ እኔ ሳነሳ ዘግታብኛለች። አሁን እሱ ስላለ እሱ ሳሉን ያንሳው፣ እኔ ከዚህ አንስቼ አዳምጠዋለሁ። እሺ ምን ብለሽ ነው እሱ ደግሞ የእሱን ስልክ የምታዳምጪው? ይኸውልሽ አነሳው። ረከኝ ቆይኝማ። እንዴ ራፊም አይደል እንዴ የምልሽ አንቺ? እንዴ የኔ ልጅ ከእንደዛች አይነቷ ባለጌ ጋር ላይገናኝ ቃል ገብቶልኛል እኮ። እሱንም አልና አይደለ? ቆይ አንቺ ከይሲ ቆይኝማ። ምን ይኸውልሽ ምንድን ነው እሱ? እሷ ነች። ምንድን ነው? ቆይኝማ ቆይ። ኧረ እባክሽ አንቺ ልጅ እባክሽ። እንዴ አንቺ ልጅ ቆይ እምትይውን እንዳይሰማሽና ቆይ ማነጋገሪያውን ደፍኝ የሚል እንዳይሰማም። ቆይ በጣም ጥሩ። ተወዳጁና ብርቅዬው ልጅሽ ከዚች ባለጌ ጋር ዳግመኛ ላይገናኝ ቃል ገብቶልሻል አይደል? ቃል ገብቶልሻል። አዎ። ምን አለች? ቆይ ምን አለች? የተለመደው መገናኛ ቦታቸው ነገ 10 ሰዓት ሊገናኙ ቀጠሮ ይዘዋል። ፈጣሪ ምን ነው ምን በደልኩህ? አሁንስ እንደው የት ልድረስ? ምንድን ነው እሱን የምታማረሪው? እንዲያረቀስ በይ እስቲ ለአምሮቴ። ምን አባቴ ላርገው እንደው ይሄን ልጅ እባክሽ። እንዴ ተቆጫኔ ብሆን ኖሮ አገር ልታቃጤ ትደርሻ አልነበረ? እሱ ላይ ሲሆን ለምንድን ነው እሱ አፍሽ የሚሰበሰበው? ወይ ጉድ! እና ቆጣዋለሁ ብዬ አሁንስ የጠፋብኝ እንደው እንዴ ምን የገባዋለሁ? እና ገና ለገና ይጠፋልና ፈርተሽ ከማንም ባለጌ ጋር እየተጓተተ መረን ሲሆን ዝም ብለሽ ታያዋለሽ? ቆይኝማ እስቲ ለአምሮቴ። ልጅቱ ይሄን ያክል እንደው ምን አይነት ብትሆን ነው እንዲህ የተማረርሽባት? ባለጌ ነች፣ ሌባ። ኧረ እሱን ተከትላ በእንግድነት ቤታችን መጣ የማየን ወርቅ ዘርፋ ሄደች። ሞጭ ላፋ ነች። ጉድ እኮ ነው እናንተዬ። ደግሞ የሴት ሌባም አለው። አስኳል የሴት አይደለም በምርኩዝ የሚጎተት ሽማግሌ ሌባም አለው። ጉድ እስቲ እንግዲህ ትንሽ ረጋጋና መክሬ ያስመክረዋለሁ እንጂ ምን አረጋለሁ? አዎና ጨርሶ ከጠፋልሽ የሷን ፈለግ ተከትሎ ሌባ ከሆነልሽ በኋላ ታስመክረዋለሽ። አንቺ ለአምሮት ለአምሮት ምን አለች በይኝ። ነገ የሷን ፈለግ ያልተከተለ እንደሆነ ታያለሽ። ደግሞ ዛሬውኑ ዱርዬነቱን ጀምሮልሻል። እንዴት እኮ እንዴት ሆኖ ትምህርት ቤት መግባቱን እርግፍ አድርጎ ትቶታል። ምን 4 ቀን ሙሉ በተከታታይ ትምህርት ቤት አልገባም። ከትምህርት ቤት እየቀረ ወዴት እንደሚሄድ እሱና እግዚአብሔር ናቸው የሚያውቁ። አቤት የኔ ዳ፣ አቤት የኔ ስቃይ እናንተ እየደው አቤት ኧረ ተው ልጄ ተው፣ ኧረ ተው በጅ በለኝ። እስኪ ተለመነን አንተው ይሁን በለንና ተሰብሰቢ። ወይኔ የደመለው እንደው ምን ነበር እንደው አደለቃችሁኝ። እንደው አንጀቴን ባረሰው ነው እንዴሳይ ተይ በላይ። እንዴት አድርገህ ነው የምታረሰው ልጄ? አማረህ እባክሽ እመዋ እንደው እኮ ሰብሰብ በል። የወንድነትን ቀድማ አሳርፈኸዋል። አይ ክፉኛ ጠፍራችሁ እንደው አላላውስ ብላችሁኝ ምኑን ቀለምደዋለሁ ብለህ እንዴ እግሩን እየጎተተ ትኬድ እንደው የተረፈ መስሎ ነው። ነፍስ ይዞት እኮ ነው የረጠው። እንዴ አቅም ኖሮት መስሎ
ይኸውማ ደምል እንዲያው መክረሚያውን ታልጋህ አልዋለ አያል ምን አለች በለኝ። ልክ ደግሞ ወንድ ልጅ ባለጋራው አቅቶ ተወደቀና ማረኝ እያለ ተሮጠ በላይ በወላዲቷ ያለን ሙት ተከትሎ አይወግርም። አዊ ወንዱ ይበቃሃል አንተው እንዴ! ታሁን በላይ መቆጨት እንዲያው ምን ነው አልገደልኩ መሆኑ ነው። ስማማ ያንጓችን ቁጭት ሁሉ እስቲ በቃ ተወተበታል። የእሷን ነገር ታዩ ግፍ አይፈሬ መሬት እንክርዳድ ያበቅላል ነው ነገሩ። ወይኔ ደምለው አንተ እንዲህ ናትና ኧረ እንዳንተ አይነት ጀግና ወይኔ ብሎ አይጠጠትም። እሺ መዋ በተከበርኩበት ቄ እንዲህ ተዋርጄ አገር በመድኃኒት እጦት ሲረግፍ እያየሁ እኔ ወገሬ ጠላት ሆኜ መፈወሻውን ሰርቄ የማሻሽጥ ሌባ ተብዬ ታምጬ ወይኔ ልበል ያንስብኛል። በላሁን ግባ እኮ ነው የምለው። ተጎጆህ ዝለቅና አንተም አርፈ በትርህን ማሳርፋት። ምኑን ገባው ተመዋ እኮ ግባ አላልኩህም እንዴ አንተ? ናማ ግድ የለህም ናዝለቅማ ደምልዬ እንዲያው የልብህን አድርስሃል አንተ። ሀወይ አንቺ አንጓች ሀወይ አንቺ ከሃዲ ሚካኤል እንዲሁ የስራሽን ይስጥሽ እንጂ እሱ ብድርሽን ይክፈልሽ። አቤት አንቱ መለኛ፣ አቤት አንቱ ብልሴት እዝጉ እንዴ የታባቱ እስቲ እንዲህ መገላገል እያለ አቤት ዲያምላ አቤት ልኩ ልክ ታስገባ በላይም እኮ በቃኝ ብሎ እጁን ሊሰበስብ አላለም። እንዲያውም ማገላ እንዴ የሰው ሴት አስገሎ ዳሊ ከተኝ። እስቲ እንዲያው ወረታውንስ ቢሆን እንዲያው የጠየቀንን ሰተን አናታችን ላይ የምናወጣው እንዲህ የወንድ እጅ እንዲቀምስ ብናደርገው ኖሮ እንዲያው እኔማ ሰው መስሎኝ ለደምለው ነግሮ ጉድ ከሚሰራኝ አፉን በዚህ ያስያዝኩት መስሎኝ ነበር መበለጤ። ለመላውማ መቻንሽ ብለሽ አንቺ እንግዲህማ ታውን በላይ እግሩን አያነሳም። ዲያና ተሰብስቦ ይቀመጣል። እንዲህ አይነቱ ልክስክስ በይ ብቻ ተሰብስቦ ይቀመጥ ብለሽ አትሞኝ ልጄ። እንግዲያማ ምን ላደርግ ብለው ፊት ለፊት ተጋፍጦ ማጥቃት ቢያቅተው ይውልሽ ከጀርባ መተክተኩን የጎንዮሽ ማሴሩን ይተው አይንሰልሽ። ኧረ ጉድ እናንተዬ! አሁን ጠርጥር ገንፎ ያጣምና ስንጥር ይል ነበር የደምልይ አባት። ፖሊሱ ዘንዳ ሄዶ አጋለጥከኝ ብሎ ደበደበኝ ሲል ቱስ ቢል ነገሩ በልጄ ላይ ጠናበት ማለት አይደል? አቤት እርሶ እንዲሁ ምኑን ከምን አያያዙት አንተ? እንዴ ለምን አላያይዘው አንቺ? አይመጣም ምን ትተሽ ይመጣልን ያዢ ነው ነገሩ። ዛዲያ ምን ያደርጋሉ? ለሱ መላው ቀላል ነው። ይሄ ወሽካታ የነከተ እግሩን አገግሞት አይቀድመኝ አሁኑኑ ገስክሼ ፖሊሱ ዘንዳ ዘልቅና የዚህን ከንቱ ተንኮለኝነት ድፍን ፍቅር አምባ ያውቅለታል። ስም አጥፊ መሆኑን ዘግስኬ ነግረዋል። ወቸኩት ደግሞ እንዴ ይኸውልሽ እግረ መንገዴንም የዛችንም የአንጓች ዕድሜ የሚያሳጥር ሚስጥር ሾክለዋል። ደሞ ስለሷ ምን ሊሉት እምለውን ያውቃለሁ። ይልቅይ ይኸውልሽ አያል ቁጭትና ሐዘን ያነከተውን ልቡን ፍልቅልቅ ብለሽ አሟሙቂው። እኔ መጣሁ። መቼም ነገ ጠዋት እኔንም ቢጠምዱኝ እንዲህ ነው ጉድጓድ የሚመስሉልኝ። አበስኩ እመዋ እንዲህ እየከነፈች ወዴት መሄዷ ነው? ወይ ዲያመልይ ዲያና እንዲ አርፋ ትንል ተነስተ ኖሯል እንዴ? ቁጭት ያቃጥለው ሰው ምን ረፍት ይኖረዋል ብለሽ ነው እንዴ? ኧረ ተው አንተዬ ተው። አንቺንም ያለ ግብርሻውዬ ያለ ስምሽ ስም ሰጥቼ ስኮንንሽ አይ ያንተ ነገር እንዲሁ ደሞ የኔ ነገር ሐሳብ ሆነ እንትን ነው። በዚህ ክፉ ጊዜ ጉዳትህን ታላወኩል ሐዘንህን ታልተጋራው እንግዲህ አብሮ አደግነቴ ምኑ ላይ ነው ልኩ የሚታወቅ? እስኪ ይሆና መሆኑን እንደው ጥቃት የሚያስረሳ ሐሞት ኮስተር የሚያደርግ ነገር ተጎንቦሽ ይኖር ይሆንና እንዴ ሞልቶ ደምልይ ደሞ አንተ አፋውጥተህ ጠይቀኸኝ። ኧረ እንዴው አላጣ ንሳ ተከተለኝማ ይኸው ተከተለኝና እንዴት አለች ምስጉን ሴት መሆኔን ላሳይ።
ያሳዝናል። አንዱ ጥፋት ሌላውን ጥፋት እየወለደ ነው። የደምለውና የአንጓች ትዳር ካቡ ይበልጥ እየተናደ ይሆን? አንጓችም ጭንቀቷ አጭበርባሪ እጅ ላይ ጥሏታል። ያ ዝናቡ ደግሞ ዳምጠውን እየመሰለ መጣ። ፍቅርተ ግን ዳምጠውን እፈልጋለሁ የምትለው ምን እንዲላት ነው? ተከታዮቹ ክፍሎች መልስ ይኖራቸዋል። ድራማውን የተጫወቱላችሁ ተዋንያን ሳምሶን ግርማ እንደ በቀለ፣ ሐረጋውን ያሰፋ እንደ ፍቅርተ፣ ወለላ አሰፋ እንደ ወይዘሮ ሙሉ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ አስቴር በዳኔ እንደ አንጓች፣ ሶፊያ መሐመድ እንደ ማገላ፣ ሰላማዊት ፈቅይበሉ እንደ አያል፣ ካሳዬ ገበየሁ እንደ ደምለው ነበሩ። ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ ያዘጋጀው ዳንኤል አያሌው ነው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የስሱ ልጅ ስሱ መደቆሻ ሲልስ ተሰበረ ጥርሱ እንዳሉት መሆኑ ነው የደምለውም ነገር። እናቱን ተከትሎ አያልጋ መግባቱ ይደንቃል። ከፍቅር አምባ ወደ ጤና አዳም ብንሻገርም ብዙ የሚገርም ነገር ተፈጥሯል። ፍቅር አምባ ነዋሪ የነበረችው ባለጠላ ቤቷ ሻሼ ትውልድ ሀገሯ ጤና አዳም ገብታለች። የሰው መገናኛ እዛው ሆኗል። ውባለምን እንዲሰጡት ሽማግሌ እርገጤ ጋር የላከው ጫኔም ከዛ አይጠፋም። ዛሬም እዛው ነው። ክፍል 52 የቀን ቅኝት ውሎን እንከታተል። አቤት የኛ ሀገር ሰው አቤት 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 መላልስነቱ እናንተዬ መቼም ለራሱ የሆነውን የወጀውን ትናግሩት አይሰማ ጉድ ባሉልኝ። እስቲ ሰው ይህን የመሰለ ሽታ መንፈስ የሚያድስ ለሀገር የሚያበቃ ቡጤ ባህር ዛፍ ሲቆርጥ እጁን እንኳን ያዛ ያደረገውም አንተ ተሰማለህ። አንተ ተጧ ጀምሮ ያደርህራ እየቆረጥክ የምታግዘው ዛፍ አባት ርስትነት ያጠበቀልህ መስሎህ ነው ወይስ ራዲዮ ነው ጧት ማታ ዛፍ አትቁረጡ ምድሩ በዳ ይሆናል ምድሩ በረሃ ይሆናል ይላል? የእኛ አንበሳ የተከለ ዛፍ ያለ ይመስል እየመነገረ ይጥልልኛል። እውልኝማ ዘመዶቼ ተጧ ጀምሮ እንጨቱን ታግዘው ተዋው ያልኩት ማጠነው ታይመልስልኝ የቀረበ ንቀቱ ታዝ
እንደ ደህና ነገር ፊቱን ወዴና መልሶ ይሸናል። ጉድ እኮ አሁን ቆሞ የሸናበት ድንጋይ ላይ እኮ ሆነ ጊዜ ራሱ ተቀምጦ እግሩን ዘርግቶ ጥርሱን ይፍቅበት። ተሰማለህ አንተን ከፍ አንድ ዛፍ ቆርጠህ ባከሰልክ ቁጥር በገዛ ራስህ ላይ እሳት እያነደድክ መሆኑ ቢገባ እንዲህ አታረግም ነበር። ወይኔ ሻሽ ፍቅር አምባን ጥዬ ትውልድ ሀገሬ ጤና አዳም ብዬ ብገባ ያ ሁሉም ያው ነው። አረግሻሽቱ ዛሬ ደግሞ ብለሽ ብቻሽን ታውቂ ገባሽ እንዴ? ምን ብቻዬን አውራለሁ? አንተ ይልኝ ምን ሴካሴ ከሱ ጋር ደግሞ ምን አዳርሳችሁ በይ። እኔማ በየትኛው ርስት የዳረሰው ብለህ ግዲያ እንደ ጣለ ጀግና እግሩ ስላጋደመው ዘፈታ ይለኛል። ዛዲያን አንቺን ምን አስጨነቀሽ? ምን አጨንቀኝ? ምን አሳስበኝ? አንጀቴና ስሬ ራዲዮኑን መግዛት የልዩትን ልሰማበት አይደል? ታያ እነሱ ጧት ማታ ዛፋት ትቆጡ ደና ታራቅቱ ሲሉ እየሰማ እንዴት አስችሎኝ ዘመለባል። አንቺ ደግሞ እንደው ለአገባሽ ገብተሽ መጨነቅ ታዘወትሪያለሽ። ዛፉን እየጨፈጨፈ በረሃ የሚያደርገው አገርስ እኔው ስኖርበት አይደል? ምን ነው አገባኝ? እስቲ ያን ቦታ ተመልከተው። በአንተ እድሜ እንኳን በየአይነቱ ዛፍ የሞላበት ማለት አይደለም አልነበር? ሶስ ልክ ነሽ። ዛሬ ሁሉ የታለ ወትሮ ጤና አዲያም ፀሐይ እንዲህ ባለ በሬና ገበሬ ትተዳደር አይተህ ታውቃለህ? የዛሬን አድርገውና እኔ ተጓሩ ዞር ብለን በጠረኑ ብቻ እየተፈወስን የነበረው የኮሶ ዛፋውን በድፍን ጤና አዲያም ተፈልጎ ይገኛል። አሁን ደስታዬን ባታደፈርሽው ቀላውን ቀርተሽው የምስራች ብትይ ምን ነበረበት? እልሃለሁ ጫንዬ ደግሞ ላይ አብቅቶ ኧረ እንኳን ደስ ያለህ ነገሩን ባይገባ እንኳን አብሮ ደስ ያለ። ምን አግኝተህ ነው? ያያርጋጥ የልጃቸውን ፈቀዱ ነው ወይስ ጠርጠሮ ሳይ አና ያለው ለዛ መድህ ብሎት አሻፈረኝ የሚለው እንዲህ አርጣው ነው። እሰይ የኔና ናሳመኝ ኧረ ናሳመኝ ጎሽ የኔ ጀግና የኔ አንበሳ እንዲህ ነው ያንጋቤ ወትሮስ እኔን አያሻኝም ብለው ለማን ሊሰጧት ኖረ? ንሽማ ጠላውን ቅጅል ዛሬን እዚህ ቤት የሚመጣውን ሁሉ የኔ ተጋባሽ ነው። እንዲህ ነው የኔ አንበሳ ለመሆኑ እርገጤ ምን ባንደዚህ የሆነ ብለው ፈቀዱልኝ? ለነገሩማ ለወጉ ያህልም መግደርደሩ መስቀራ በለሽ ተዘመልም ከርብለው ጊዜ ቀጥረዋል። ሞሽ ምስጢራቸውን ለሚያውቁት መርጌታ ግን ፍቃዳቸውን ነግረዋቸዋል። እንዲህ ነው። ደህና ረፈዳችሁ? ይመስገነው። ማሙድ ሰረቃ እንዲህ ነው አረፈዱ። ይመስገነው። እስኪ ጠላ ቅጅልኝ። እሺ ቀዳለሁ። ሰላም ነው ወንድም ጫን ያለው? ደግነኝ መምህር። ይባሉ መምህር ጠላውን በዋንጫው ተመቀዳቱ ቀድሞ የፍንጥር ስለሆነ ጫን ያለውን የምስራች የደስታውን ምክንያት ሳላውቀው ምኑን የምስራች አልኩት? በዲያው ጋቸው አንተ የደስታውን ምክንያት የበላቸውና ገብዣውን ይቋደሱት። አንቺው ንገሪያቸው። እኔማ አንተ ነገር ጫንዬ ይበሉ መምህር የውብ ዓለምን እጅ እንዲሰጡት ሽማግሌ የሰደደባቸው እርገጤ ይሁነኝ ብለው ልጃቸውን ፈቅደውለታል። ምን አልሽሻሽ? ወረገኝ እናንተዬ ምን ነው ደንግጦ አስበረገጉኝ። አንተ እኮ ይቺን አንድ ፍሬ ልጅ ለጫን ያለው ጉድ እኮ ነው እንዴ! ኋላ ስለማን ነበር ሳወጋው የቆየው? አይደረግም፣ በፍጹም አይሆን እኮ። በምን ምክንያት ነው የማይሆን? አንድ ፍሬ ልጅ ነች፣ ይገባሃል? ገና ሮጣ ያልጠገበች። እሺ ገና ያልጠገገ ህፃን አግብተህ ምን ታረጋትልህ? የምጣዱ ሳለ የእንቅቡ ተንጣጣለባት። ቤቶቿ ይሁነኝ ብለው ዝምድናዬን ተፈቀዱት በላይ ኧረ እባክህ ጠላሁን ይቀበል። ኖ ጫኔ አይሆንም። ይቺን ልጅ ተዋት፣ ህፃን ናት። ያለ ጊዜዋ ነካክታ አታበላሻት። ወዲህም ብርቱ ተማሪ ስለሆነች ትንሽ እስክትገፋ ድረስ አይንን አንሳላት። እሺ ማን እንደተበላሸ ትበላሻለች። ብዙዎች ተበላሽተዋል። ቁጥር ስፍር የሌላቸው ህፃናት ያለ ጊዜያቸው ተድረው አይሆኑ ሆነው ቀርቷል። እሺ ያችን ግን የሆኑትን ትሆን ዘንድ እናረጋታለን። በፍጹም አይሆን። አረጋ ሰውየው ምን አገኛችሁ? መማመር አንተ አረባለቀው ሰውየው ምን ሰይጣን ዞረባቸው? አለህ ጫኔ። ምን ነው? ምን አገኘ? ተጎጁ አንሰቸ በየገዳላ ገደሉ ተፈለገባቸው እኮ ምን አገኘህና? መኩሪያ
መኩሪያ ጤና አዳም መጥቶልሃል። ጤና አዳም ብትወልሃል? አዎ ጤና አዳም ገብቶ በድብቅ ታደባ 2 ጀንበር አልፏል አሉ። አወይ 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 ጉድ ተሰርቻለሁ በለኛ። ወዲያ ጫኔ አሁንም ተከትሏት ተወንዞ ወርዶልሃል። ይሄ መናጢ በጤናው አላደባም። አንዳይ ተንኮል ታይወጠን ታስብ ተሰውሮ ጤና አዳም አልዘለቀም። አወይ ታዲያ ይበጀውን እኔ ያውቃለሁ። ተሆነ በላይ ዋይ ዋይ ተማለት ቀድሞ መገኘት ነው የሚበጀው። ታሉን ታያደር ታይቀድመኝ መቅደም አለብኝ። አስር ሰዓት ተኩል ወይኔ አምላኬ መቅረቱ ነው ማለት ነው። በእናት ዮኒ የዛሬን ብቻ ናልኝና ከዛ በኋላ እንደፈለክ ትሆናለህ። እንዴት ይጨንቃል በማማ ጌታዬ። አሁን ግን ቢመጣ ምን ብዬ ነው የምጀምርለት? ወይኔ ቲቲ እስኪ ስንቱን በንብርክክ እንዳልነዳሁት ለአንድ ጩጬ እንዲህ ነው። አምላኬ እኔ አላምንም። ያሱ ነው አይደል? ጌታዬ ባረገው እሱ ነው። ዮኒ እዚህ ነኝ። ቲቲዬ በርታ በየኔ ቆንጆ። አይ ዮኒዬ ደህና ነህ? እኔ ጌታ ምንም ሆነ መስሎሽ ነበር። አትስመኝም እንዴ ታዲያ? ኧረ እባክሽ እንድስምሽም ጠብቀሽ ይኖራላ። እሺ ተው በቃ ግዴ ተው። ማነሽ አስተናጋጅ? ነይ እስኪ አንዴ ወደዚህ። ለእኔ ከሆነ ምንም አያስፈልገኝም። ተይው እንትናዬ። ለምን ዮኒ? ስሚ ከአንቺ ጋር ቁጭ ብዬ ሻይ ልጠጣ ቀርቶ አይንሽን ማየት አልፈልግም። ዮኒ እንደሱ ብለሽ አትጥሪኝ እሺ? ሰው እየሰማ እኮ ነው። የፈለገ ቢሰማኝ ጉዳይ አይደለም። እሺ ቢያንስ ከዚህ ሌባ ነሽ። እውነቱን ልንገርሽ፣ አገር አቃጥለሽ የበጀሽ ሌባ ነሽ አንቺ። ወይኔ አምላኬ። ስሚ የመጣሁት ይሄን ልነግርሽ ነው፣ ሌባ መሆንሽን ባታጭውም እኔ ግን ጮኬ ነግሬሽ እንደወጣልኝ ነው የመጣሁት። እሺ ቀጥል። አንቺ ቀጥል ብለሽኝ አይደለም የምቀጥለው። እሺ ፈልጌ የጠራው ግን እኔ ነኝ። አንቺ ስለፈለግሽኝ ሳይሆን እኔ አግኝቼሽ ይሄን ልነግርሽ ነው የመጣሁት። የወጣልሽ ሌባ ነሽ። ሌባ አይደለሁም እባክሽ። አዎ ቢያንስ በአንተ ጉዳይ ሌባ ተብዬ ልወቀስ አይገባኝም። ኧረ ከኔ ከተለያየሽ በኋላ አይንሽ እንደ የቴኒስ ኳስ አሳኩላ ያሳበጠው በላዩነት የቀመሽው ቦክስ ካልሆነ የትኛው ቦክስ ውድድር ላይ ተሳትፈሽ ያተረፍሽው? አይኔ እንዲህ የቴኒስ ኳስ እስኪያክል ድረስ ያበጠው ባንተ ምክንያት ነው። ኧረ በእኔ ምክንያት ነው? ደግሞ እንዴት ሆኖ ነው እባክሽ እኔ የመሰለው ቦክስ በእኔ የተነሳ የምትጠጪው? አትቀልድ ዮናስ። እባክሽ ያው የሚያስቸግርሽ ታይሰን የምትይውልሽ ጥለሹ ከኔ ጋር በመሄድሽ በቅናት ተቃጥሎ አይንሽን በቦክስ አፈረጠልሽ አይደል? እንደዛ ነው አይደለም? በምትለው መንገድ ባይሆንም አዎ ታይሰን ባንተ ምክንያት ነው አይኔን እንዲህ ያደረገው። እባክሽ ሂጂና ሌላ እዛ የምታጃጂውን ፋራ ፈልገሽ አጃጂ። ስሚ አንቺም እሱም የወጣላችሁ ሌቦች ናቸው ዮናስ። አዎ ስሚ ከእንዳንቺ አይነቷ ሌባ ጋር ደግሞ ይሄን ያህል ጊዜ አይደለም አንድ ደቂቃ መታየት ራሱ ክብሬ ማሳነስ። አልጨረስኩም ዮናስ። ዝም በይ ልቀቅኝ ወደዛ። እኔ ግን ጨርሻለሁ። ስሚ ከእንግዲህ እኔም መፈለግ አይደለም በዞርኩበት እንኳን ብትዞሪ የቴኒስ ኳስ አይደለም ይሄን አይንሽን የእግር ኳስ ነው ማሳክልልሽ። እሺ እስቲማ እንደው ሽክናውን አንሰተ ተጎንጨው አንተው አልኩት ያያኔ። አሁንስ እንደው መቼ ተውኩት ብለሽ? አንተዬ
እንዲው አልጣፈጠ ሆኖ እንደው አገር ወይ አለመጣፈጥ እንደው እንዲህ አንጀት ሰተር ሸምተር የሚያደርግ ጠላስ ጠጥቼ አውቅ ብለሽ እና አሁን ጠላሽ መልካም ነው ማለት ይሆን? ማለፊያ ነው እንዴ? ኋላ ምን ታወጪለት ኖሯል ደግሞ? ኧረ ተመስገን መክረሚያዬን እጄም ወጌም አልጥም ብሎ እንዳልባጀ። አይ እስኪ ተይኝ አንቺ። እኔማ ሚስት አለኝ መስሎኝ አባወራ ነኝ ብዬሽ ማን ነበር እንዴ? አሁንስ በል ጆሮ የሰማለት ያብዳል ማን ነበር የሚባለው? አሁንማ የሚያሳድበኝን ሁሉ ሰምቼ ማን መሆኔን አወቅኩት። ሰው ይልህን አልሰማ ብለህ ሁሉን እኮ አውግተንህ ነበር። ያንን ሰፍሳፋ ልቧን እያየሁ ማመን ቢገደኝ ትፈርጅብኛለሽ? አይ የሰው ሆዱን የወፍ ወንዱን የሚያውቀው አንድዬ ብቻ ነው። አይ ተይኝ እስኪ አንቺ። ሁሉም ታለፈ በላይ ማወቅ የከፋይ ተጀት አትወጣ በፊት እውነት እንደው ተገልጦልኝ ቢሆን ኖሮ እንዴ ምን ታረግ ኖሯል? በል አረጋትስ አላረጋትስ የሚለው ላገኛት ብችልም አልነበር መመለሷ የት ይቀር ብለህ አታረጊው። ደፍራ እግሯን ፍቅር አምባ ብትመልስ ወንዱ ያኔ ለይ ነበራ። ስታብለኝ ነው እባክህ። አሁን ተመልሳ በዛ ልስልስ አንደበቷ የምልይ ትትለ ይቺ ስፍስፍ ልብ ስፍስፍ በበላ ምን ነው አንቺ ምን አልኩሽ? ምንስ እንደው ሰፍሳፋ ልብ ቢኖረኝ እንዲህ በገዚያ ቄ ያዋረደችኝን ሴት ተጎጆ መልሼ ላስገባል? በልተው አያ ይልቅ ወዲህ መለስ በልና ብኑን እንደው ጠረኑን አሽተተው። አይ እንደው የፍቅር አምባው ሚካኤል እሱ ባለቤቱ እንዲህ ጣፈጠው እንጀባ ይበልሽና ቀረብ በልና ይሽተቴ። አቤት አረ በደንብ ሸቶኛል፣ ሸቃርቧ ጉዶኛል። ተይው እስቲ እንደው አትቁዩ ትልሽ መልካም ቡናም እኮ ከመልካም ጠላ የበለጠ ጥቃት ያስረሳል ትትኝ እውነት አልመሰለኝም ነበር። ዛዲያስ አሁን እውነቱን መናገር የናመንክ? አሁን በላይማ እንደው እጄን ሰጠሁም አይደል? አሁን ቀደም ታያችሁ ታንጓች ሌላ ሰው እንደው ያልተፈጠረ እየመሰለ ነው። እኔ እንደው አብይህም አልነበር ማመኑ እንደው በጅ ያላለ እንደው አያሌ እንደው አሁን ሽማግሌ ባለ መስጠቴ እንደው ደፈርከኝ ታላልሽ እንደው እንዴ የጎዴ አገር ግን እያደር ይፋጃል አሉ። እንዴ ያማ ምን ልትል ኖራል? እንደው ለወጉማ ሽማግሌ ልኬ ይገባውን ካሳ ሰድጄ ነበር። ግድ የለህም ደመሌ፣ ካሳውም ሽምግልናውም አያሻኝም። ትለኝ ዘንድ የፈለግከውን በለኝና ያው እንግዲህ ያው እንደው አስቀይሜሻለሁ ያለ ስምሽ ስም ሰይሜ ባልዋልሽበት ያለ ኃጢአትሽ እንደው አውዬ አስነውሬሻለሁ። እንዳንደው ይቅር በይኝ እባክሽ። እንዲያ ማንም ኮማሪት ገፍትረኝ ሄድ የፍቅር አምባ እንደው ያረከሰች ባለጌ ብለህ ሰድበኝ። እባክሽ እንደው አንተ እንደው አታንሺው እሱ እባክሽ እሱን ተይው። እንደው ልርሳ ብለው እንደው ይርሳኝ ይመስልሃል? እንደው የወደድሽውን ጠይቅኝ ያሻሽን በይኝ። እንደው አያለዋ ባጠፋሁ ከሳለሁ እንደው ሙች እውነት ነው ደምል እውነት ተጠጥተሃል? ምን ነው አይጠጥተኛ አንቺ ምን ነው እንደው አይቆጨኝ ወይ? ተጠጠት ክዲያክ እኔስ ብሆን በአንተ ባብሮ አደግ ባልንጀር የሚጨክን አንጀት ስለሌለ ይቅር ታልኩ ከረምኩ። እውነትሽን ነው አያሌ እንደው ሆድሽ አላቀየመብኝም። አሁንም ታበያለሽ ልትለኝ ነው? የምን አለልሽ እንደው አለልሽም አንቺ ሙጭ እንግዲያ ተጎጆዬ አዝልቄ ተመደቤ አኑሬ የገንቦዬን ሲሳይ ያጎነጨው ቡን እያፈላው ባላቄም ነው። ተመስገን ነው። ነይማ አንቺ እንደው ነይ እንግዲያ እንደው ሽክናይቱ ሙይልኝ በሽ። እውነትህን እውነት ያስብል ሆነ ደምልኝ ምን ነው ደስ አይለኝ በይ እንዴ ለካን ዛሬም እንደው የዱሮ ሆና ያኖረሻልና አንተ ነህ ጊዜ የለወጠ እኔ ፊትም አሁንም ያቺ የምታውቃት አያለኝ። እኔማ ታሁን በላይ አልለወጥም። ታውቂውን ተወጁ እንደምለው ሆናለሁ። እንደው ሙች በላርፈ ተመጣያ ጉድ አይፈር የመሬት እንደ እንክርዳድ ያበቅላል አሉ።
እኔ አይነቱ ነው ጋሻኝ የሙያ ሰው አባወራ እዝኮ ምን ነበር እንዴ አባትኝ በይ ይልሃለሁ እንዴ አባወራም አይደለህ እንዴ ይልቅዬ ሽክናውን አጋባውን አልሙላል አሁንማ ሸክ አድርጌ አጋባዋለሁ ቀድሞም አላጋባልህ ብሎ ተናነቀኝ ይቅርታኝ መጣጣቱ አሳፍሮኝ ነበር እኔው በይሙልኝ ጎሽ አቤት ይሄ ዶዶ የእጅሽ ማማሩ አንቺው የሚያምረውማ ያንጓች እጅ ብቻ ነው እንሰማረ ልቀቀኝ ምን አለ እንደው የሷን ስም ባታነሽብኝ አሁን ምን ነበር አንተስ ብለቀኝ አያ አለቅሽም ጉድ በሉ እናንተ ይሄን ማለት ያጠላ ያስጎደጨሽኝ እንደው በሽጋቡን ማዛ አንጀቴን ያራሰልኝ እንዲህ አድርጌ እንደው አርጌ በሰማውስ ጉድ በሉ እናንተ እኮ እንደው ምን ሆንኩ በይ ይልቅዬ ነይ እንደው ነይ ለዚች መደቧ ላይ እንደው አረፍ ብለሽ እንደው አውሪኝ እባክሽ ነይ እኮ ነው ብለሽ ኧረ በሚሃል እንግዲህ በሚሃል ደምለው ኧረ በምትወደው ታወልቀክ የውጭ ዳያሌውጭ የፍራቅ እንደው የፍቅር አምባው ሚካኤል ታቦት እንደው ለምን ታፈቅራላችሁ አይቆጣ እሺ ማልቀቀኝ ኧረ ለቀቀኝ እንደው የሚያስደስትህ ነገር ልንገርህማ በዚህ ጊዜ በላይ የሚያስደስት ምንም ነገር የለም ነው የምልሽ እኮ ግድ የለህም የለህም ያንተው እንደው አብዝቶ የሚያስደስት ነገር ተኔ ዘንድ አለ ተይው እንደው ታጠገቤ ሆነሽ ንገሪኝ እንግዲህ እንደው ባይሆን ተነገርሽኝ በላይ እለቅሻለሁ ጉጭ እንዴ አልነገርኩ አትለቀኝ መሆኑ ነው ምን አገኘው ብዬ ልንቀቅሽ ማለት ያያል ውጭ ማለፊያ እንደው ታለቅከኝ መስማቱን ተወደድ የለ እንግዲህ አረፍ ቅሪት ሆኛለሁ ምን አልሻያል ከዛን ቀን ወዲያ ይኸው የወር አበባዬ ቀርቷል እና እኔ አንቺው አያ እንግዲህ አትርበተበትብኝ እንዴ እንስታ ማህጠኔ ሳያድር አይቀርም አልኩ ይሄን ያህል እንጂ አቤት አንተስ ፍቅር አምባው ቢሄ እንደው ላንተ ምን ይሳርሃል የኔ ጌታ አቤት ደምለው የተጣለው ወጥመድ ውስጥ ዘሎ መግባቱ ምን ይበጀው ይሆን? የቲቲና የዮናስ ግንኙነትም መጨረሻው ጸብ የሆነ ይመስላል። ማን ይሆን ተጠቃሚ? ወትሮውንም ለውብ ዓለም መልካም አስተያየት ያለው መምህር ሰረቀ እጅግ ደንግጧል። መምህሩ የወላጅ ያህል ሲሆን አባትየው ግን በእንቢታ ይጸኑ ይሆን? ለማንኛውም የዛሬውን ድራማ የተጫወቱላችሁ ዓለም ተክሉ እንደ ሻሼ፣ ዳዊት አማረ እንደ ጫን ያለው፣ ደረጀ ደመቀ እንደ መምህር ሰረቀ፣ ተስፋለም ታምራት እንደ ጓንጉል፣ ትግስት ዓለሙ እንደ ቲቲ፣ ነብዩ ባዬ እንደ ዮናስ፣ ሰላማዊት ፈቅበሉ እንደ አያል፣ ካሳዬ ገበየው እንደ ደምለው ነበሩ። የፖፑሌሽን ሚዲያ ሴንተር ያካሄደውን ጥናት መሰረት በማድረግ ድራማውን በቡድን የጻፉት አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁ ዳንኤል አያሌው። የቀን ቅኝት
በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ስትከታተሉ እንደቆያችሁት በዳምጣው አስተባባሪነት ከፍቅር አምባ ክሊኒክ መድኃኒት ተዘርፏል። መርማሪው ፖሊስ ደግሞ ክትትሉን ከአስኳል እስከ ፍቅር አምባ ቀጥሎ እነማገላ ቤት ደርሷል። እማገላ አጋጣሚውን ሊጠቀሙበት የፈለጉ ይመስላል። እንዴት የሚለውን ዘግየት ብለን እንሰማለን። የውርስ ቤቷን የተነጠቀችው ፍቅርተ ከዳምጣው ፍትህ ፍለጋ ሄዳለች። ምን ይገጥማታል? ዛሬ በክፍል 53 ይህንን እንቃኛለን። ይግቡ። ማን ነው? ይግቡ አልኩ እኮ። ማን ነው እሱ እንዲህ የሚጨማለቀው እንዴ? አማርኛ አይደለም እንዴ የምናገረው? ወይ ወይ ፍቅርተ በሞትኩት አንቺ ኖርሻል እንዴ? እኔማ ቤት እንደው ሳትታሰቢ በድንገት ከምን ውስጥ ከተፋልሽ። ደህና ከረምክ? ይመስገነው፣ ክብሩ ይስፋ ይመስገነው። ኧረ ግቢ 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 ግቢ፣ እኔማ ቤት ግቢ። አንቺን የመሰለች ልጅ ከደጅ አቁመ ማውራት ከኃጢአት ሁሉ የከፋ ኃጢአት ነው። ታዲያ ተቀመጫ፣ እዚህች አልጋዋ ላይ አረፍ በይ። ነይ ነይ ነይ፣ እኔማ ቤት ነይ። ግድ የለም ቶሎ ስለሚሄድ መቀመጥ አያስፈልገኝም። እንዴ ምን ታዲያ በቁመሽ? ኧረ ባዛኝቱ አይገባም። ባይሆን አልጋውን ካልወደድሽው እዚህች አረፍ በይ። ነይ ነይ፣ ብትጠጪው ነገር ላምጣልሽ። አመሰግናለሁ። እኔ ምንም አያስፈልገኝም። ኧረ ጉዴ! ይሄ ጫን ያለው ነው እንዴ! ጭራሽ በደረቁ ያሁን በቁምሽ እንዴት ይሆናል? ወይ ምርጫዬ ስለሆነ ሐሳብ አይግባ። ይሁንሽ። እሺ 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 ይሁን ካልሽ እንግዲህ ከመታዘዝ ውጪ ምንም ምርጫ የለኝም። ግን እዚህ መሆኔን ማን ነገረሽ እና መጣሽ? የሆነ ሰው ያ ሰው በቀለ መሆኑ ነው። ለምን እንዳልክ? አይ እንዴት እንዲሁ ዝም ብዬ አደረን እምነቴን ለምን እንደጣልክና እንዳፈረስከው ልጠይቅህ ነው የመጣሁት። እኔ አንቺን አደራ ምን በወጣኝና ምን ቁርጥ አደረገኝና አፈርሰዋል? አፍርሰኸውም የምሳሳለትን የአያቴን ቤት ለቡና ቤትነት እንዲከራይ አውለኸዋል። እንዴ ታዲያ ቤቱ እንዳይሸጥ መፈለገሽን እንጂ ለቡና ቤት እንዲከራይ ያለ መፈለገሽን ነግረሽኝ ነበር። እንግዲያው ከአሁን በኋላም ቢሆን ያ ቤት ቡና ቤት ሆኖ ማየት አብዝቶ እንደሚያሳመመኝ አውቀህ ውሉን በማፍረስ ኪራዩን አስቆምልኝ። ታዲያ ምን ችግር አለው? እኔማ ቤት ነይ እባክሽ ነይ እዚች አልጋዋ ላይ አረፍ በይና። መቀመጥ እንደማልፈልግ ነግሬሃለሁ። እንዴ አንቺ እንዴ አንቺ ጸባይ ኖሮሽ እኔና አንቺ ብቻ እንስማማ እንጂ ፍቅር ተሙች ካንቺ ነጥለኝ። ያው የአንድ ቤት ኪራይ አይደለም ጨረቃም በመሬት ዙሪያ መሽከርከሯን እንድታቆም ማድረግ ይችላል። የኔና አንተ መስማማት አስፈላጊ አይደለም እንዴ ፍቅር ምን ነው? አዎ እኔና አንተ ተስማማንም አልተስማማንም ያንን ቤት ኪራይ ማስቆምና ቤቱን የማስመለስ ሙሉ መብት አለኝ። የሴት ልጅ ትክክለኛ ውበት የሚታየው ጠዋት ከእንቅልፏ ስትነሳና በንዴት ስትቆጣ ነው ሲሉ ሰምቻለሁ። ፍቅር ተሙች በጣም ውብ የሆነ መልክ ነው ያለች። ለእንዲህ አይነቱ ቀልድ የሚሆን ምንም ጊዜ የለኝም። ስለዚህ አላስፈላጊ ነገር ውስጥ ከመግባታችን በፊት ያልኩህን እሺ ብለህ የዛንን የቤት ኪራይ ውል አስፈርስ። እንዴ ፍቅርተ እንዲህ እንደ ብራቅ መጮና ተኮሳትሮ መቆጣት ትችይበታለሽ እንዴ? ሙቺ ፍቅርተ ማምላክን ከአሁን በፊት እንዲህ ስትቆጭና በኃይል ስትናገር ያቸች አላውቅም ነበር። አንድ ነገር ልንገርሽ፣
እኔም የ16 ዓመት ልጅ ያለው እንዲህ አይነቱ ተስፋ ቢስ ቁጣ አይኖቼ ውስጥ ተንቦግቦጎ ተስፋ ያጡ አይኖቼም በሐዘን አንብተው ነበር። እሱ የኔ ችግር አይደለም። አዎ ያንቺ ችግር አይደለም፣ ለኔ ግን ችግር ሆኖ ኖሯል። ከዛን ጊዜ አንስቶ እንዲህ አይነቱን ተስፋ ቢስ ቁጣ አንድ ሰው አይኖች ውስጥ ለማየት እድሜን ሙሉ ስናፍቅ ኖሬያለሁኝ። እያሾፍክብኝ መሆኑ ነው? አረ ምን በወጣኝ ምን አባቴ ቁርጥ አድርጎኝ አንቺ ላይ አሾፋለሁ። የኔ መቤት እንዳትቀርበኝ፣ አይዞሽ፣ አንተ እንዳትጠጋኝ። አይዞሽ የኔ መቤት አይዞሽ። ያንቺ ጸጉር እንዲህ በንዴት መንጨባረር፣ እንዳትነካኝ። አይንሽ በክፉ ቁጣ መንቦግቦግ፣ ልቀቀኝ። ከሁሉ በላይ ይሄ ውብ ከንፈርሽ የቁጣ ቃላትን ማነብነብ አያምርበትም። እንዴ ከንፈርሽ እንዲህ ሊሳም እንጂ ለቁጣ አልተፈጠረም። ምን ቢሳምም በእንዳንተ አይነቱ ባለጌ አይሳም። አንቺ እኔን በጥፊ እንዲህ አይነቱን ድፍረት ሌላ ሰው ፈጽሞት ቢሆን ኖሮ አሳር ይገጥመው ነበር። እንዳንቺ አይነቷን መናኛ በመምታት ግን ዳምጠው ክብሩን አያረክስም። እሺ አሁንም መንገዱን ለቀህ ካላሳለፍከኝ የከፋ ውርደት ይገጥማል። ሂጂ ይኸው ከእንግዲህ አንቺ እኔን ትፈልጊኝ ይሆናል እንጂ ለእኔ አታስፈልጊኝም። እኔም እንዳንተ አይነቱን ሰው ደግሜ ለማየት አልፈልግም። ቆይ ከመሄድሽ በፊት ግን ይሄንን የት ሄደ? ይሄንን ወረቀት ማየቱ ሳይጠቅምሽ አይቀርም። አንተው ራስህ በእኔ ስም ደጋግመህ ተመልከተው። ንብረትን ለሶስተኛ ሰው ለማስተላለፍ የተገባ ውል ይላል። ምን አልክ? አያትሽ አቶ ደበበ ቤታቸውንና ቤታቸው ያረፈበትን ቦታ ለአንቺ በስጦታ ያስተላለፉልሽ መሆኑን ያረጋግጣል። እኔ አላምን። እንዴት ሆኖ ይሄ ወረቀት አንተ እጅ ሊገባ ቻለ? በታምር ልበልሽ፣ በታምር በሆነ ምታት፣ በማይታመን አጋጣሚ ያንቺ አባት ከሳጥንሽ እኔ ደግሞ ከቦርሳቸው እንዳገኘው ባደረገ ታምር በተለየ በሆነ እሱን ወረቀት ስጠኝ። እሱን ወረቀት እሺ እሰጥሻለሁ። እሱ ወረቀት ከኔ ሌላ ለማንም ስለማይጠቅም አሁኑኑ ስጠኝ። ኧረ እባክሽ ቆይ እኮ ስጠኛ። የምሰጥሽ ግን ይኸው በእብሪት የመታሽውን ይሄንን ውብ ፊት በፍቅር ስመሽና ድሪቶሽን ወዲያ ጥለሽ እዚህ አልጋ ላይ ጋደም ለማለት የፈቀድሽ እንደሆነ ብቻ ነው። እና ያንን ካላደረግኩ አትሰጠኝም? መስጠት አይደለም በሙሉ አይንሽ አላሳይሽም። እንግዲያው አንድ ነገር ልንገርህ፣ ለእንዳንተ አይነቱ ልክስክስ ፍቃድ ተሸንፌ ገላዬን ከማረክስ 10 ጊዜ ከነክብሬ ብሞት እመርጣለሁ። አመጣ። ብራቮ አቡ ሚስማር የጫቶች ሁሉ ንጉስ። ሽታው ራሱ እኮ ያረካል። ይኸውልህ ለእኔ አምቦ ውሃ አምጣልኝ። ይሁንዬ ላንቺ ምን ይሆንልሽ? እኔ ዝናቡ እንግዲህ የምን መቅለስለስ ነው እዙ እንደ ይኸውልሽ ለጀማሪ የጫትን ምሬት እያስረሳች ቋሚ ደንበኛ የምታደርግ ኮካ ነፍሴ ናት። ኮካ አምጣለት እባክህ። ግን ዝናቡ እኔ በስመ አብ ይሄ ሁሉ ሰው ጫት ይቅማል ማለት ነው? ገና ምን አይተህ? ይኸውልህ የጠዋት ቃሚ ያለ፣ የምሳ መልስ ቃሚ፣ የቀትር በኋላ ያመሻሽ፣ የማታ የሌሊት ምን አለፋሽ ሆን ሰው ይሄ አይነቱ በየሰዓቱ እየገባ ራሱን እያስደሰተ የሚወጣባት ቤት ነች እቺ ቤት። ብራቮ አየሽ፣ ለስላሳ አከፋፈት ሙአባ ነፍሴ ጋር ሲጋራ ለኳኮስ፣ ለስላሳ አከፋፈት፣ ጫት አቃቃም፣ ሁሉ ነገር በቀን ዝኔ ግን መቃም ከመጀመር በፊት አንዴ ትምህርት ቤቱ ጋር ደርሰን ብንመጣ አይሻልም? ኧረ ይሁንዬ፣ እንዴ በዚህ ሰዓት ደሞስ በዚህ ሰዓት ሄደን የትኛውን አስተማሪ ልናገኝ ነው? ቲቸሮቹ ራሳቸው ይሄን ሰዓት ይኸውልሽ ጫት ቤት ናቸው ያሉት።
እንዴ እነሱም እዚህ መተው ጫት ይቀማሉ ልትለኝ ነው? መቃም ብቻ ይቀረጣጥፉታል እንጂ። ይኸውልሽ እዚህ ቤት የማይመጣ የሰው አይነት የለም። አስተማሪ በይ፣ ዶክተር በይ፣ ጋዜጠኛ፣ መሐንዲስ፣ ደራሲ ብቻ ምን አለፋሽ ሁሉም አይነት ሰው እዚህ ቤት ይመጣል። ማን ያውቃል ራሱ የክፍል ኃላፊ ይመጣና እናግሬልህ በዚሁ ትገባ ይሆናል። አንተ ትቀልዳለህ እባክህ። እንኳን እዚህ እዛም ሄደህ ቢቀበል ጥሩ ነው። ተማሪው ሁሉ እኮ ልክ እንዳንተ አይነት ሰው በቃ እየወሰደ ስላስቸገራቸው አስተማሪዎቹ ትክክለኛ ወላጅ ካልሆነ አንቀበልም እኮ እያሉ ነው። ታዲያ ይሁን ይሄን ቅዱስ ነገር ቅድም እናትህ ባልሆነ ሰዓት ካልሄድክለት ብለው ሲያስጨንቁኝ አትነግራቸው? ስነግራት ሰምተህ የለ እንደ አንተ ራስህ እኔ ትምህርት ቤት ከማስገባት እኮ የጎረሜ ቅያሜ በልጦባት ነው እኮ ለክርስትና ሽንኩርት ልጣለሁ ብላ አንተ ነው የላከችው። ምንድን ነው የምረጋጋው? አንዴ ፈተና እኮ እያመለጠኝ እኮ ነው። እናንተ አይገባችሁም? ዮኒ አይዞሽ። ይኸውልሽ አሁን ይቺን አቡ ሚስማር መታ አድርጌ ስሄድልሽ አንድ አይደለም የአገሩን መምህራን ተሰብስበው ቢመጡ አሳምኝ ያስገባሻለሁ። ያመለጠሽንም ፈተና አስሞላልሻለሁ። እባክህ ተወኝ። ያ ረቢ ያ ጌታዬ አንተ ተለመደ ወጡ ገቡ ሰቡ ረቡ የሚለንን ምቀኛ አይኑን ጨለማ እግሩን ቄጠማ አድርግልን። የባንኩን ገንዘብ ለኛ ሊሰራለ ምቀኛ። ያዥ አቦ እንዴ አይ ልቅም ነው እንዴ? ታዲያ ሲሆን ትቀሚዋለሽ ብቻ ትከሸክሽዋለሽ እንጂ። ኧረ በእናትህ ዘኔ እኮ ቅም ያላ በቃ ተሰናቦ ከዕለታት አንድ ቀን እኛም ቀመን አናውቅም ነበር። በሌላኛው ከዕለታት አንድ ቀን ግን እንደምታይን ቃምን። ቆይ ዝኔ ባይሆን አይዞሽ ሆንዬ አይዞሽ። እሺ አንድ ቀን ሁሉም ሰው ቃሚ ይሆናል ሲባል አልሰማሽ? ኧረ በእናትህ የሆነ ሰዓቱን አትግደለው አይደል? ደግሞ ትሰማኛለህ? የሚያይ ሁሉ ፋራ ብሎ ይሳለቅብሃል። አሁን እንደው እዚህ ቤት ገብቶ ሳይቅም የሚወጣ ሰው የለየለት ፋራ ነው እንጂ ሌላ ምን ሊባል ይችላል? እሺ አጤሪራ ያደረኳትን ማለት የቀረጣት ስቆጥቆሻት ያሺ መረረሻ አይደለም ፊትሽን እኮ ቆሶ የተጋተ ሰው አስመስልሽው። ወይ እንጂ ኮካው ተጨፈተኪ አይዞሽ ነፍሴ አብሽር ቢመረሽ ለጊዜው ለአሁኑ ብቻ እየቆየ ሲሄድ እየጣመ እየጣፈጠሽ ይመጣል። ያሺ ያ ረቢ አንተ ረዝቀን ማን ሞአባ እባክህ ኧረ ሲጋራውን አንድ ፓኬት ሮዝ ማንገጫ አድርግልን። ስም የለኝም በቤቴ ዝኔ ግን ዛሬ ክፍል ሳልገባ ማደር የለብኝም አይደል? ትገቢያለሽ አልኩሽ። አብሽር ወይ ብቻ እሺ በኔ ይሆንብሽ። እንዴት ነው ጫቱ ይጥማል? ምን ያው ከቅድሙ ትንሽ ጣፍጣለ። አይዞሽ ገና ወደፊት በደንብ ይጣፍጥሻል። ብራቮ ሞአባ በለኩስልኝ። አዎ ሞአባ ቄንጥሽም ጣፍኝ እኮ አዎ። አንተ ዝናቡ ግን ዛሬ መጨረሻ ልዩ ሰው ነው የሆንክብሽ። እንዴት አልሆንብሽ ይሁንዬ፣ እንዴት አልሆንብሽ። ፓናዶል የአንድ ብር የራስ ምታት ኪኒን በ500 ብር የሸጠ ሰው ልዩ ቀርቶ ከልዩስ በላይ ቢሆን ያስገርማል። ትቀልዳለህ እንዴ? እንዴት አይነት የሞተ ሰው ነው እሱ የአንድ ብር ኪኒን በ500 ብር የሚገዛ? የሞተ አይደለም ይሁን ይሄ ነፍስ ያለው ሰው ነው። ደግሞ ዝም ብለህ ሰው እንደ ሕፃን አሳንሰህ ማየት ትወዳለህ። እሺ ቆይ አሁን እንዴት አድርገህ ነው እሱ በዚሁ ላይ ብር ልዩነት ልትሸጠው የምትችለው? ዝርዝሩን አታውቂው ቢቀርብሽ ነው የሚሻለው። ሲጋራውን ሳቢው ዝናቡ ምንድን ነው? ሕፃን አለመሆንሽን ልታሳምኝኝ ከፈለግሽ ሲጋራውን ስበሽ አሳይ። ሳቢው አንተ ማልሽ መስሎ ነው። አይዞሽ
እንዴት ነው ዮኒ? እንዴት ነው? ጥሩ ነው። በይ እንዲህ በፍጥነት ከመታ ካደረግን ይኸውልሽ አሁን ትምህርት ቤት ስላድርስሽና ባይሆን ነው እመለሳለሁ። አይ እባክህን ትንሽ እንቆይ እባክህን። አዎ ምን ስትሴኩ ያልነበረም እንደ ዮኒ ለምንድን ነው የምንቆየው? በቃ ምን ያው ነገ ወይ ከነገ ወይ ደግሞ አንተ የተመቸ ቀን ትወስደኛለህ። በቃ ዮኒ በእናትህ እሺ ወይ ዝኔ ዝኔ ገንዘብ አለ እንደውም ለምን ገንዘብ ምን ይሰራልሻል? በቃ ትንሽ ጫፍ እንጨምርና እውነቴን እኮ ነው። ይህቺ ነገር ዘራች ማለት ነው። በጣም ጥሩ ማነህ ሟባ ይኸውልህ 20 ብር አቡ ሚስማር ቆንጆ አድርገህ ላክልን እሺ። በሰላም ነው የመጡት ማማ? በአገርህ ፖሊስ ዘንድ የሚመጣው ሰላም ያለው ሰው ነው ወይስ? አይ እሱማ ሰው ሳይቸገር መቼም ፖሊስ ፍለጋ አይመጣም። ዛዲያ ይሄን ታወክ እንግዲህ ምነው አመጣጤን የሰላም አርገህ ገመትከው? አይ እኔ አይዞህ ለቀልድ ያልኩት መሆኑ ነው። ያው ወጌን ለማጣፈጥ ለመቀለድ መሞከሩ ጥሩ ነው። እንደነገሩኝ ችግር ገጥሞት ከሆነ የመጡት ግን ለጣቢያው ፖሊሶች ነው ማመልከት ያለበት። አይ እንዴ ጉድ እኮ ነው። ምነው እኔ ለአንተም አላመለክተው በል። አንተስ ፖሊስ አይደለህ እንዴ? መሆኑን ነኝ ፖሊስ ነኝ። እናስ ነገር ግን ባለፈው እንደነገርኩት እኔ ለልዩ ስራ ከሌላ ቦታ የመጣሁ እንጂ የዚህ ጣቢያ ምድብተኛ የሆንኩ ፖሊስ አይደለሁም። ስለዚህ ከመጣሁበት ስራ ውጪ ሌሎች ጉዳዮችን አልመለከትም ለማለት ነው። እኔ አንተ ከያዝከው ጉዳይ ውጪ ምን ጉዳይ ገጥሞ ይመጣው አልኩህ አንተ? አሃ እኔው ለያዝኩት ጉዳይ የሚረዳ ማስረጃ ሊሰጡኝ ነው የመጡት። አይ የልጅ ነገር ኋላስ ከሆነ መልካም። ለመሆኑ የሚሰጡኝ ማስረጃ በማን ላይ የሚያተኩር ነው? አንዳች የሚያነጉት ነገር ያንጉታትና ይኸው እዛችሁ አንጓች ላይ ነው። ኋላ ማን ላይ ልሆን ብለህ እንዴ? አንጓች ማለት ምራቷ አይደለች እንዴ? የአባቴ አምላክ የምራት ወግ ያሳጣት። ለነገሩስ ልሁንስ ብል የት የምትሆነውን ነው? አዎ ምርሃቴ ነች። ምን ነው ነገሩ ገረመ? አይ በገዛ ዘመዱ ላይ ለመመስከር የሚፈቅድ ሰው ገጥሞኝ ስለማያውቅ ነው። ታዲያስ እኔ እናትህ ዘመድ ብዬ የሌባን ነውር ልገብን እውነቱን በዝምድና እለውጥ መስሎ? በጣም ጥሩ ተባባሪነት ነው። ግን በጣም የሚጠሏት ይመስለኛል። ወድጄ መስሎህ ነው? በቁሜ ብታቃጥለኝ እንደ ክፉ ባላንጣ ለብልባ መቆሚያ መቀመጫ ብታሳጣኝ። እሺ ስለሷ ምንድን ነው የሚሉኝ? እጠረጥራታለሁ። ከዛ ከዝናቧ ጋር ሽር ጉድ ማብዛቷ የጤና አይደለም። ይጠረጥሯታል ወይስ? ኧረ ከመጠርጠርም በላይ እዘላለሁ። ሌባ ነች፣ ክፉ ሰላቢ። በምን እርግጠኛ ሆነ? በራሴ ኋላ በማን እርግጠኛ ሆናለሁ? አንተ ተወኝ እንደው ይኸው እኔስ ብሆን በደህና ጊዜ ነፍሳቸውን ይማረውና የደምን ልያባ የገዙልኝን ማረፊያ ወርቅ አይደል እንዴ ከሳጥን የተሰረኩት? ባለመጠርጠሬ ነው። አንተ አያልቅሱ እንጂ ማማ አያልቅሱ። ላልቅሰው አንተው እህል ውሃ ሳያምራቸው የገዙልኝን ሸጋጌጥ እንደዋዛ ተነጥቄ። ቆይ እሷ መውሰዷን በምን እርግጠኛ ሆነ? አይ ኋላ ከሷ ሌላ ማን ሊወስደው ኖሯል? ይህን ያህል ዘመን
ተከብሮ የኖረ ጌጥ ዛሬ እሷ መሄድ ተከትሎ እግር አብቅሎ ሊሄድ እሷ ከሄደች በኋላ ስለጠፋ ብቻ እሷ ነች ወሰደችው ለማለት እኮ አይቻልም። ከሷ ወዲያ ቄው ሌባ የለበት። አዎ የነኛን የተባረኩ ሰው ያያገዝሙን መኪና እያሽከረከረ ከመጣው ከዛ ከሰላቢ ወዳጇ ጋር ተመሳጥራ ኪኒናውን እያስጫነች ወደ አስኳላ የምታስገዘው እሷው ራሷ ጉደኛው እሷው ነች። ገዝሙ ነው ያሉኝ የባለመኪናውን ስም? አዎ በደንብ አድርገህ ጣፈው። እንዴ መኪናይቱን የሚያሽከረክራት ወዳጇም ይኸውልህ ዝናብ ይጥረገውና ዝናቡ ነው እሱን አውቀዋለሁ። የአባቴ አምላክ ይባርክ እናቴ፣ እሳቸው በከራማቸው ይቁሙልህ። ይኸውልህ ደግሞ እሷ ነገረችኝ አትበሊ። ተይ ተቀምጦ ተሷው እያበረ መድኃኒቱን ተኪኒኒኩ አሻጋሪው ማመሰለ ይሄ ወሮታው በምን አወቁ? ተራሷ አንደበት ሰማሁት። በሱ ቤት ሰው አላይቶ ሰው አልሰምቶ መስሎት ሰክሮ በኩራት እየተንጀባረረ ስለዘረፈው መድኃኒት ተሸሽጎ ሲናገር በገዛ ጆሮዬ ሰምቻለሁ። በጣም ጥሩ። ይኸውልህ መቼ ፊደሏ ቀይቱን ጥቁር ሳያውቃት ሐኪም ነኝ እያለ መዘባነኑ ሳያንስው ሐኪም ነኝ ይላል እንዴ? እናስ እንዴ ይላል እንጂ ታለ እውቀቱ መርፌ ታልወጋሁ ብሎ ስንቷን የፍቅር አምባ ጉብል መሰለህ አንሻፎ ያስቀረው። ይገርማል፣ ይደንቃል። ያንተ ሆሆ ደግሞ ይኸውልህ በሀገሩ የኪኒና ድርቅ የገባው እሱ ዋርድያ ተቀጥሮ ፍቅር አምባ ከመጣ ወዲህ እንዴ? ከሌላ ሀገር ነው እንዴ ተቀጥሮ እዚህ ፍቅር አምባ የመጣው? እናሳ እስኪ እንደው ሚካኤል ያሳይህ የኔ ጀግና። ይኸው የኔ ጉብል ፍቅር አምባ ለአንድ ክሊኒክ በረኝነት የሚያበቃ ጀግና ያልፈጠረበት ይመስል እሱ መጥቶ በጣም ይገርማል። ይኸውልህ ደግሞ ቱሴ ነው አትመነው። ይኸው በጠላው ሰው ላይ ኃጢአት ለመደፍደፍ ወደ ኋላ የሚያህል ቱሴ መሆኑን ድፍን ፍቅር አምባ ያውቁት። እስኪ እንግዲህ ቱሴውንም ምኑንም ጊዜ ይለየዋል። እንዴት ማለት? አዩ ይግቡ ተወርተው ግባ እማገላ ባንጓችና በወረታው ላይ የሆነ ያልሆነውን ማውራታቸውን ፖሊሱ ካመነ ለዛች ለምስኪን ሌላ ችግር ይፈጥርባት ይሆን? ብቻ ወረታው ደርሷል። ቢያፋጥጣቸውስ? የገዝሙን ሁኔታ የተረዳው ዳምጠው ፍቅርተን ክፉኛ ቀልዶባታል። አቶ ገዝሙ ባያና ንቋት ይህ ሁሉ አይደርስም ነበር። መጨረሻዋ ይናፍቃል። ሽመልስ አበራ እንደ ዳምጠው፣ ሐረገወይን አሰፋ እንደ ፍቅርተ፣ ዳንኤል ሙሉነ እንደ ዝናቡ፣ ነብዩ ባዬ እንደ ዮናስ፣ ቢንያም ደረሰ እንደ ፖሊሱና ሶፊያ መሐመድ እንደማገላ ነበሩ የተጫወቱት። ይሄ ድራማ በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። ያዘጋጀው ዳንኤል አያሌው ነው።